ለሊቃውንቱ ብላችሁ አመስግኑላቸው። መሐር ወልደከ ወየዐርፈከ ወይኑ ሰርጎ ለነፍስከ ይላል ጠቢቡ ሰሎሞን። ልጅህን ምከር አስተምር፣ ከድካም ከሐዘን ያሳርፍሃል። ወይኑ ሰርጎ ለነፍስከ ለነፍስም ጌጥ እንደሚሆን ጌጥ እንደሚያስከብር ያስከብራል ይላል። ሊቃውንቱ ቤተክርስቲያናችን ያስከብራሉ። ከትናንት ከዋዜማው ጀምረው የተለያዩ የድጓ የቅኔ አቋቋም መምህራን ከዋዜማው ከ2 ሰዓት ጀምሮ እስካሁን አገልግለዋል። ቃለ ሕይወት ያሰማልን። ሞቅ ያለ ምስጋና አመስግኑላቸው ለሊቃውንቱ። እድሜ ጤና ይስጥልን። የዛሬ ዓመት አድርሶ በዛሬው እንዲያገለግሉ መድኃኔዓለም ይፍቀድልን። ሕይወቴ የተመሰቃቀለ ነበር። መጥቼ ለመድኃኔዓለም ታቦቱ በቆመበት አልቅሼ ለመንኩት። ሕይወቴን እስከ ዛሬ ዓመት አስተካክልልኝ አንተ መድኃኔዓለም ስለቴን አመጣለሁ ብዬ ነግሬው ነበር። ነገር ግን የሚሳነው ነገር የለምና ለዓመት ያልኩትን በ27 ነግሬው በ28 ችግሬን አስወገደልኝ፣ አስተካከለልኝ። ስለዚህ ወንዶች በጭብጨባ ሴቶች በእልልታ አመስግኑልን። ለቶሎ መግለጫ የሚሆን 10 ሺህ ብር ቤታችን አስገብታለች። ደግማችሁ አመስግኑላት። ለዓመት የተሳለችውን በ27 ስራ በ28 ነው የደረሰላት። ደግማችሁ እግዚአብሔርን አመስግኑት። ወልዳ ስሜን መድኃኔዓለም ያውቀዋል። 40 ሺህ ብር አስገብቷል። አመስግኑለት። ገብረ ማርያምና አጸደ ማርያም 50 ሺህ ብር ገቢ አድርገዋል። አመስግኑላቸው። ስሜን መድኃኔዓለም ያውቀዋል። አሁንም አንድ እህታችን 10 ሺህ ብር አስገብታለች። አመስግኑላት። ስሜን መድኃኔዓለም ያውቀዋል። አስራት በኩራቴን 27400 አስገብቻለሁ። ወንዶችም ሴቶችም በተለመደው አመስግኑልኝ ትላለች እህታችን። አመስግኑላት። ቀሪውን በኋላ እናገራለን። አሁን ስላችኋለሁ ከአባቶቻቸው የተማሩትን እነሱም እንደ አባቶቻችን ያሬዳዊ አጠር አድርጋ ያቀርባሉ። ወደ እነሱ ወስዳችኋለሁ።